ከአባቶች የተላከው መልእክት መላው ኢትዮጵያን ያስደነገጠ ትንቢት እስከ መጨረሻው ይመልከቱ። አልነቃንም እንጂ ካስጠነቀቁን ቆይተናል። አባታችን አባ ዘወንጌል እንደተናገሩት የኢትዮጵያ የምጥ ዘመን ትንቢቶች ሊፈጸሙ ግድ ነውና 2012 ዓመተ ምህረት እንደሚጀምር ቀደም ብለው ተናግረው ነበር። እኛ ግን ከእንቅልፋችን አልነቃንም። አባ ዘወንጌል ዘኢትዮጵያ ዕድሜያቸው ብዙ ዘመን ከሆኑ የተነሳ አይታወቅም። ከ200 ዓመታት በላይ በምድር ላይ እንደቆዩ መነኮሳት ይናገራሉ። ዕድሜያቸው በሙሉ በበረሃ በጾምና በጸሎት አሳልፈዋል። ለ20-30 ዓመት ጠፍተው ተመልሰው ይመጡ ነበር። ብዙዎቹ ጳጳሳትም ጨምሮ ከአባ ዘወንጌል ጋር በመሄድ ተባርከዋል። ብፁዕ ወቅዱስ አቡነ ማትያስ ሳይቀሩ ከእኚህ ቅዱስ አባት ጋር በመሄድ ተባርከዋል። እኚህ ቅዱስ አባትም ከጥቂት ዓመታት በፊት አልፈዋል። በረከታቸው ይደርብንና አባ ዘወንጌል ዘኢትዮጵያ የተናገሩት ትንቢት መፈጸም ከጀመረ ሰንበትበት ብለዋል። እኚህ አባት ይህችን የእንግልት ዓለም ትተው ወደ አምላካቸው ከመሄዳቸው በፊት አባ ዘወንጌል በአሁኑ ሰዓት እየተፈጸመ እየሆነ ያለው ነገር በሙሉ ተናግረው ነበር። ከትንቢቶቹ መካከል ጥቂቱን ለማስታወስ ያክል 2012፣ 2013፣ 2014 እና 2015 ከዛም አልፎ እስከ ዓለም ፍጻሜ የሚከሰተው ነገር በሙሉ ተናግረው ነበር። እነዚህ ዓመታት የኢትዮጵያ የምጥና የስቃይ ዘመን ናቸው። ብዙዎች የኢትዮጵያ ትንሣኤ በ2015 ነው እያሉ ሲናገሩ ነበር። ነገር ግን በአሁኑ ሰዓት በሀገራችን ላይ ያለውን ነገር አይደለም። አዋቂ ሰው ገና ከእናቱ ማህፀን የወጣ ሕፃን እንኳን የሚረዳው ነገር ነው። ታዲያ ሌላው ተፈጽሞ እንዴት የእኚህ አባት ሳይፈጸም ቀረ? በውኑስ እኚህ ቅዱስ አባት ቃል በቃል የኢትዮጵያ ትንሣኤ 2015 ነው ብለው ተናግረዋል? እውነቱስ ምንድን ነው? የዶክተር አብይ መጨረሻስ ምን ይሆን የሚለው ቀጥለን እንመለከታለን። የዓለም አገራት በጦርነት ይጠፋሉ። በድርቅና በረሃብ ፍጡራን ይረግፋሉ። ውሃ የሰው ልጅን ታጠፋለች። አሜሪካ፣ አውሮፓ፣ ኤዥያ እንዲሁም ሌሎች አገራት በውሃ ይዋጣሉ። ስደት ወደ ኢትዮጵያ ይሆናል። ዲቪ ወደ አሜሪካ ሳይሆን ወደ ኢትዮጵያ ይሆናል። ወንድም በወንድሙ አገር በአገር ላይ ይነሳል። የዓለም አገራት በጦርነት ይታመሳሉ። ፍቅር ከዓለም ላይ ተናጠፋለች። አንተ ቅደም ቀርቶ ሁሉም ለእኔ ይሆናል። ዓለምም በኃጢአት ከመቆሸሿ የተነሳ እግዚአብሔርን ትደፍራለች። ዓመተ ምሕረቱ ባይጠቀስም በዘመነ ሉቃስ የተባረከ ሰው ከእግዚአብሔር የተቀባ ንጉሥ ይመጣል። ለሳምንት ያክል ዝናብ በምድር ላይ ይዘንባል። እንደ ጎርፍ የፈሰሰውን ደም አጥቦ ያስወግዳል። ምድር ትባረካለች። የተረፉት ሰዎች እርስ በርሳቸው ይዋደዳሉ፣ ይፈቃቀራሉ። ጠማማ ሰው አይኖርም። ስሙ በቴ የሚጀምረው የተባረከው ንጉሥም በፍቅር ለ40 ዓመታትን ኢትዮጵያን ይመራል። አገሪቱን በዘንግ ለ40 ዓመታት የሚገዛ ንጉሥ ቴዎድሮስ ይሉታል። ይነግሳልም። የሚነሳውም ከምስራቅ ነው። በእርሱ ዘመን ስደት ወደ ኢትዮጵያ ይሆናል። አንድ እንጀራ ለ10 ሰው ይበቃል። በእርሱ ዘመን አይደለም የሰው የእንጨት ጠማማ አይኖርም። ኤርትራም ብትሆን ወደ እናት ሀገሯ ትመለሳለች። በአገሪቱ ላይም ፍቅርና አንድነት ይሆናል። ኢትዮጵያ እንደ ቀድሞው እጅግ ታላቅ ሀገር ትሆናለች። በእርሱ ዘመንም የሚሾሙት ፓትርያርክ እጅግ የበቁና ገቢረ ተአምር የሚያደርጉ ይሆናሉ። በዚህ ሰው የንግስና ዘመን በአገሪቱ ላይ ፍጹም ሰላም ይሆናል። በኢትዮጵያ ላይም በረከት ይዘንባል። ከሌላው አገር ተለይታም የጥጋብና የበረከት አገር ትሆናለች። ስደተኞችን የምታስተናግድ የስደተኞች መጠለያም ትሆናለች። ለዘመናት ደም ሲቃቡ የነበሩት ኢትዮጵያና ኤርትራም አንድ ይሆናሉ። ሁለት ወንድማማቾች ህዝቦች ወንድማማችነታቸውን አድሰው በሰላም በፍቅር ይኖራሉ። በዚያን ጊዜ የሚሾሙት ፓትርያርክ
ሕዝቡን ከአምላኩ የሚያስታርቁ፣ አገርን በጸሎት የሚጠብቁ፣ ተአምር የማድረግ ጸጋ የተሰጣቸው ትልቅ አባት ናቸው። በ2056 ገደማ ሐሰተኛ መሲህ ይመጣል። በአፋቸው እሳት የሚያወጡ፣ በጅራታቸው እንደ እባብ የሚናደፉ፣ በወገባቸው በላይ ሰው የሚመስሉት፣ በወገባቸው በታች ግን አንበሳ የሚመስሉት ንጉሥ እስክንድርያ የዘገባቸውን ማኅተም መልአኩ ያፈረሰውና እነዚህ አስፈሪ ፍጡራን ወደ ምድር ይመጣሉ። በመጨረሻም እርስ በርስ ይጠፋፋሉ። 3 ዓመት ከ6 ወር ይነግሣል። ሕዝቡም ያስታል። ሞት ያላሸነፋቸው ስውራን አባቶች ሄኖክ፣ ኤልያስ እንዲሁም ሌሎች ወደ ምድር ይመጣሉ። የተሳሳተውንም ሕዝብ ይመልሱታል። ሐሰተኛው መሲህም በአደባባይ ይገድላቸዋል። ከሞት ተነስተውም ወደ ሰማይ ያርጋሉ። ሕዝቡን ይጨርሳል። በመጨረሻም ግን በእግዚአብሔር ኃይል የሚያሳፍረውን ሞት ይሞታል። ወደ ጥልቁ ይጣላል። በመጨረሻ የዓለም ፍጻሜ ዘመነ ዮሐንስ ይሆናል። ዕለተ አዋሽ ከሌሊቱ 6 ሰዓት ይሆናል። ዓመተ ምሕረቱ ግን አይታወቅም። በዚህ ሰዓት የዓለም ጌታ ኢየሱስ ክርስቶስ በግልጽ በደመና ላይ ይመጣል። ሙታኖች በሙሉ መቃብራቸውን ፈንቅለው ይነሳሉ። ምድር ትጠባለች። ከፊሉ በግራ ከፊሉ ደግሞ በቀኝ ይቆማል። ሁሉም ፍርዱን ከተቀበለ በኋላ በግራ ያሉት ወደ ገሃነም ለስቃይ፣ በቀኝ ያሉት ወደ መንግሥተ ሰማያት ለደስታ ለሐሴት ይሄዳል። ታላቅ ለቅሶም ይሆናል። በዚህ ሰዓት የሰው ልጅ የምድር ኑሮ ያበቃለታል። የማይጠማና የማይራብ፣ የማይታመምና የማይሰንፍ ነፍሱን ብቻ ይዞ ይቀራል። ለነፍሳቸው ኑሮ በዚያ ጊዜ የዓለም መጨረሻ ይሆናል። በኋላ ጸጸት ወደ እናንተ እንዳይመጣ ሰድፋችሁም በግራ በኩል ካሉት ጋር እንዳይሆን ንስሐ ግቡ በማለት ተናግሮ ነበር። ታዲያ ሰዎችም ይህንን በማየት ነው የኢትዮጵያ ትንሣኤ በ2015 ነው ሲሉ የነበሩት። በእውነቱ ግን አባ ዘወንጌል ቀኑ ይህ ነው ብለው አልተናገሩም። ስሙንም ሙሉ በሙሉ ቴዎድሮስ ነው አላሉም። እሳቸው ያሉት ስሙ በቴ የሚጀምር ደግ ንጉሥ ይነግሣል ነበር ያሉት። ይህም ሆነ ያም ከመጥፎ ስራችን ተቆጥበን ወደ እግዚአብሔር እስካልቀረብን ድረስ ይህች ቀን እየተራዘመች መሄዷ የማይቀር ነው። ስለዚህም እንደ ነቢዩ ሕዝብ ከክፋታችን በመመለስ ወደ ፈጣሪ እንጸልይ። መጥፎውንም ነገር ከእኛ እንዲርቅ አብዝተን እናልቅስ። በሌላ በኩል በ2012 መድኃኒት የሌለው በሽታ እንደሚገባ በበሽታውም በርካታ ሰው እንደሚሞት ንስሐ ለመግባት እንኳን ቤተ ክርስቲያን መሄድ የማንችልበት ጊዜ እንደሚመጣ ንስሐ ለመግባት ካህን እንደማናገኝ ቀደም ብለው ተናግሮ ነበር። ረሃብ፣ የአንበጣ መንጋ፣ መድኃኒት የሌለውን በሽታ ይገባል ብለውም ነበር። እንዳሉትም ሁሉ ተፈጸመ። አንበጣውም በሽታውም ረሃብም ተከሰተ። በኮሮና ምክንያትም ቤተ ክርስቲያን ዝግ በመሆኑ የአብይን ጾም ከቤታችን እንድንጾም ተገደንም ነበር። ሁሉም ተከስተዋል። ካሉትም አንድ ጥብ ያለ ነገርም የለም። የዓለም ሀያላን አገራትም በሽታው እንዲቆጣጠሩ ባለመቻላቸው የተነሳ በየቀኑ ሬሳ ሲቆጥሩ ተመልክተናል። የአንዱን ቀብር ሌላው አይደርስም የተባለውም በዚሁ ጊዜ ተፈጽሟል። ሌላው ቀርቶ የእነዚህ ሀያላን አገራት መሪዎች ሳይቀር በሽታ ሲከሰት መድኃኒቱን ሰርተው ዓለምን ያድናል የሚባሉ ሳይንስቶችም ጭምር እዚህ በሽታ ማምለጥ አልቻሉ ነበር። የእግዚአብሔር ስም የተመሰገነ ይሁንና የዓለም ሕዝብ ሲረግፍ፣ በኢትዮጵያ ግን የክፉ ነገር አልተከሰተም። እነሱ በቤታቸው ተሸሽገው ያላመለጡትን በሽታ እኛ ግን በጥምቀቱ በመስቀሉ እየተሰባሰብን አንዳች ሳንጎዳ በበረሃ ባሉ አባቶች ጸሎትና ልመና በቅድስት ድንግል ማርያም አማላጅነት ያን ሁሉ መከራ አልፍነዋል። ድርቁንም ረሃቡንም በዓይናችን ተመልክተናል። እንደዚህም ሆኖ ግን እስካሁን ከእንቅልፋችን አልነቃንም። በእውነስ ቴዎድሮስ ቢመጣ አሁን ያለው መንግሥት እሺ በእጄ ብሎ ይቀበለዋል ወይስ እንዴት ነው? የዶክተር አብይ መጨረሻስ ምን ይሆን? ቴዎድሮስ ከመጣ በኋላ አሁን ያለው ሥርዓት አፍርሶ ወደ ንግሥና ሥርዓት
ላስገባቸው ቢል የሰው ምላሽ ምን ይሆናል የሚሉት ለነገ እየተውን እግዚአብሔር የሚሳነው ነገር የለምና እርሱ የሚያደርገውን ያደርጋል በማለት የዛሬው መርሃ ግብራችን በዚሁ እናበቃለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውንም ላይክ እና ሼር በማድረግ ለብዙዎች አዳርሱ። ቀጣይ እስከምንገናኝ ሰላም።